ህያብ ክፍል 7 አዘጋጅ ሪና ሁዳ ተራኪ ኒብራስ። በሚቀጥለው ቀን ከሰዓት በኋላ ሶስቱ ወጣቶች ጀሱ የተቀባውን ግድግዳ በቀለማት ለማስዋብ እየተዘጋጁ ነው። ከኢክሩ መኝታ ክፍል ውጪ ያሉት ክፍሎች ፈካ ያለ ቀለም ተዘጋጅቶላቸዋል። ለኢክሩ ደግሞ የምትወደው ጥቁር ቀለም። ኢክሩ እንዴት ነው የምትቀቢው ደግሞ? እሱንም ላስተምርሽ እንዴ? አቡ ነበር የምትወደውን ቀለም ከግድግዳው ጋር የምታገናኝበት ስልት አስገርሞት የተናገራት። እሱና ሉና በሰፋፊ ብሩሾች ስልቱን ጠብቀው ሲቀቡ፣ ኢክራም ግን ቅርጽና ስም የሌለውን ነገር ትሞነጫጭራለች። እንዴት ብል አድርገው? ዋናው መቀባቱ ነው አይደል? በያዘቻት ትንሽዬ ብሩሽ መለቅለቋን ቀጠለች። ትንሽ ቆይታ ደግሞ ሌላኛው ቀለም ያልነካው ግድግዳ ላይ የትዕምርተ ጥቅስ ምልክት ስታሰፍር ሁለቱም ማስተዋሏት። መቀባታቸውን ገታ አድርገው እሷን መመልከት ጀመሩ። በእያንዳንዱ አዲስ ቀን አዲስ ሰቀቀን። ለምወዳቸው እንደምወዳቸው እንጂ እንደምለያቸው መንገድ እስክለማመድ ሰቀቀን። ኢክራም ለሰከንዶች በትካዜ የጻፈችውን ተመለከተችው። ሳታስበው እንባዋ መፍሰስ ጀመረ። ኢኩ! ሉና ደነገጠች። ኢክራም ምንም ቃል ሳትተነፍስ የሉናን ብሩሽ ከእጇ ነጠቀቻትና የጻፈችው ቀለም ላይ ደርባበት አጠፋችው። ኢክሩ እያለቀሽ እኮ ነው። በአላህ ምን ሆነሽ ነው? ሉና ወደሷ ተጠግታ አቀፈቻት። ምንም ኑር ሰላም ናፍቆኝ ነው። ጥላቸው ወደ ውጭ ወጣች። ውስጧን የሚሞረሙራት ነገር አለ። በእጆቿ ደረቷ አካባቢ ጭምድድ አድርጋ ይዛ ለደቂቃዎች አለቀሰች። በምታለቅስበት ወቅት ለመተንፈስ በጣም እየተቸገረች ነበር። አይኗ፣ አፍንጫዋና ጆሮዋ አካባቢ ፍም መስሏል። እንደምንም ለመረጋጋት ሞከረች። ኢክራም እንባዋን ጠራርጋና ፊቷን እንደ በፊቱ መልሳ ስትመለስ አቡና ሉና ቀለሙን ጨርሰው ነበር። ወይ ጨረሳችሁ እንዴ? ፈገግ አለች። ኮርኒሱ ይቀራል። የትኛው ቀለም ነው የኮርኒሱ? አቡ ከተደረደሩት ቀለሞች ለመምረጥ እየሞከረ ጠየቃት። ግራጫው ነው። ጥቁር ላይ ግራጫ? አትጃጃይ አይክሩ። የተባልከውን አድርግ። ሳታስበው ጮኸች። ኦኬ። ሹክክ ብሎ ቀለሙን ይዞ ወደ ውስጥ ገባ። የኢክሩ ጸባይ መለዋወጥ ግን ግራ አጋብቶታል። ሉናም ተመሳሳዩ ተሰምቷታል። ግን በተፈጥሮዋ ሰው ካልነገራት ብዙ ማፈላፈልና መጠየቅ አትወድም። ብዙ ጊዜም በጽሑፍ አሊያ በስልክ እንጂ በአካል ተናግራ ማሳመንም ሆነ ማስረዳት ስለማትችል ዝምታን ትመርጣለች። ጨራርሰው አረፍ እንዳሉ ሻይ አፍልተው መጫወት ጀመሩ። ወዲያው ከአቡ አጠገብ የተቀመጠው የኢክራም ስልክ አቃጨለ። አቀብለኝ። ኢክሩ ሻዩን ቦታ እያስያዘች አዘዘችው። አቡ ስልኩን አንስቶ ለሷ ከመስጠቱ በፊት ለመመልከት ሲሞክር ኢክራም በቅጽበት መነተፈችው። ዶክተር የሚል ቅጥያ እንዳለው ብቻ ነበር ማየት የቻለው። ዶክተር ለራሱ ብቻ በሚሰማ ድምፅ አንሾካሾከ። ኢክራም ደንገጥ እንደማለት ብላ ወደ ውጭ ወጥታ ማናገር ጀመረች። ስትመለስ ፊቷ ላይ ቅድም የነበረው የፈገግታ ድባብ አይታይም። ኢኩ ምነው ችግር አለ እንዴ? ሉና ግራ ተጋብታ ጠየቀቻት። አይ የለም፣ ከክላስ ነው የደወሉልኝ። ሌላ ጥያቄ ሳይጨምሩባት እሳቱን ላራግብ በሚል ሰበብ ወደ ውጭ ወጣች። ጁማዓ ጠዋቱን አቡና ሉና እየተጨዋወቱ ወደ ትምህርት ቤት ግቢ ሲገቡ ኢክራምና ፋፊ በረንዳው ላይ ቆመው ተመለከቷቸው። ሲፈልጓቸው ስለነበር ወደ እነሱ አመሩ። ሰላምታ ከተሰጣጡ በኋላ ሉና ሰዎች ክላስ መች ነው የምንጀምረው? ኢንትራንስ እኮ አንድ ወር ነው የቀረው አለች። እኔ እንኳን ክላስም ጨርሻለሁ። ትንሽ 11ኛ ክፍልን ገረፍ ማድረግ ነው የሚቀረኝ።
ፋጢመቱ ፍልቅልቅ እያለች መለሰች። አቡ ክንዱን ፋፊ ትከሻ ላይ እያስቀመጠ ያው እኔን ታውቁኛላችሁ ካነበብኩ ስንት ዘመኔ የምታውቁትን ጣል ጣል አድርጉብኝ እናንተ አለና ሳቀ። ኢክሩ አንቺስ? ሉና ጠየቀች። ኢክራም ትንሽ ዝም ካለች በኋላ አነበብኩ አላነበብኩ ምን ልዩነት ልፈጥር? እናንተ አንብቡ በቃ እኔ ሌላ የምሰራው ስራ አለኝ። ቻው እንኳን ሳትላቸው በቆሙበት ትታቸው ወደ ክፍል ገባች። ሉና ከዚህ በላይ ዝም ማለት እንደሌለባት አምናለች። አቡና ፋፊ ብቻቸውን መሆናቸውን ሳታስተውል ኢክራምን ተከተለቻት። የኔ ፍቅር ፋፊ አቡን እያየች ተፍለቀለቀች። ወይ ሐሳቡ ኢክራም ላይ ቢሆንም እሷን ላለመግፋት ሞከረ። ምን ነው ቀዘቀዝክብኝ እኮ። ኢክሩ ነች ፋፊ ሰሞኑን ምንም እየገባችኝ አይደለም። የሆነ ነገር ሆናለች ግን ለማንም መናገር አትፈልግም። እንዴት አወክ? ይሄው ያይሻት አይደል አወራሩ? ካወቅኳት ቀን ጀምሮ እንዲህ ነው የምታወራው። እጆቿን አጠላልፋ አይኖቿን ወደ ጣሪያዋ አድርሳ መለሰቻቸው። ትላንት ቤት ስናዘጋጅ ብዙ ነገሮችን አስተውየባት ነበር። በዚያ ላይ አስታወሰ። ከትላንትና ወዲያ ከኢክሩ ቁም ሳጥን ውስጥ ያገኘው ወረቀት ትዝ አለው። ደክሞት ስለነበር ጎኑን ማሳረፉን እንጂ ወረቀቱን ማንበብ እንዳለበት ረስቷል። በዚያ ላይ ምን? ፋፊ በተሰላቸ እንደበት ጠየቀችው። አይ ምንም፣ በቃ በኋላ ክላስ እንገናኛለን፣ ሚኒ ሚዲያ ይፈልጉኛል። ጉንጯን ስሞ ተሰናበታት። ለምን እንደሆነ ባልተረዳው ምክንያት ኢክሩ የደበቀቻቸው ነገር እንዳለ ጠርጥሯል። አቡ ሁለቱን ክፍለ ጊዜ ቀጥቶ ወደ ክፍል ሲገባ ኢክሩን ሉናና ፋጢመቱ ደግፈዋታል። በቷ አካባቢ በእጆቿ እየጨመደደች የሲቃ ድምጽ ታሰማለች። ከአይኖቿ የሚወጣው እንባ ለጉድ ነው። ሉና ጭንቋት የምታደርገው ቢጠፋት በደብተሯ ታራግብላታለች። አቡ የኢክራምን ህመም ሲያይ ተርበተበተ። ጉልበቱ ሲከዳው ተሰማው። ከየት እንደመጣ የማያውቀው ህመም እሱንም ይሰማው ጀመር። ኢክሩ ምን ሆነች? ከድንጋጤው እንደባነነ የተናገራቸው የመጀመሪያው ቃል ነበር። እኔ እንጃ አቡ፣ አሁን እኮ ደህና ነበረች፣ ድንገት ነው እንዲሆነችብን። ሉና የኢክራምን ባለመጥረግ እየሞከረች። አቡ ከኋላቸው ተቀምጦ የሚፈጠረውን ማየት ጀመረ። አሳዘነችው። ሊያለቅስም ቃጣው። ኢክሩ ከደቂቃ ወደ ደቂቃ ህመሙ እየቀነሰላት ሲመጣ አስተዋለ። ከትንሽ ቆይታ በኋላ ኢክሩ ከተኛችበት ጠረጴዛ ላይ ቀና ለማለት እየሞከረች ሉሉ አሰልፊ አለች። የት ልትሄጂ ነው? ኢክራም በደከመ ድምጽ ለማውራት እየሞከረች ነው። ፊቴን ታጥቤ ልምጣ ፈገግ አለችላት። እሺ እኔ አብሬሽ እመጣለሁ። ሉና ቆም ብላ ካስወጣቻት በኋላ ደገፍ አድርጋ ከክፍል ይዛት ወጣች። ወዲያው ፋፊ ተነስታ ከአቡ አጠገብ ተቀምጣ አቀፈችው። እመጣለሁ ብለህ ሳትመጣ መሟዘዝ ጀመረች። ፋፊ ፕሊስ አሁን ስለሱ ባናወራስ? ናፍቀኝ እኮ ነው። ደግሞ ኢክሩ ተሽሏታል አይደል? ፋፍ አሁን ጥሩ ሙድ ላይ አይደለሁም። በዚያ ላይ መምህር እየመጣ ነው። እጇን ከጉንጩ ለማስለቀቅ እየሞከረ ሰሞኑን ግን አልታወቀህም እንጂ የሸሸኸኝ ነው። ቆይ ከኔ ያጣኸው ምን ሆኖ ነው ወደ ኢክሩ ፊትን ያዞርከው? ፋጢ ይረጋጉ እንጂ ኢክሩ እቴ ነች፣ ሌላ ነገር አታስቢ። ፋጤ ስትለኝ አረጀህ ነው የሚመስለኝ። ሁለተኛ እንዳትለኝ አላልኩህም ነው ወይስ ሆነ ብለህ እኔን ማናደድ ነው ያስከው? እሺ እንደፈለግሽ ማሰብ ትችያለሽ። አሁን ግን ምንም አትበይኝ ፕሊዝ፣ ዝም በይኝ። ከቻልሽ እንደውም ብቻዬን መሆን ፈልጋለሁ። ቆጣ አለ። ከመቼ ጀምሮ? ኢክሩን ካወቅኳት ጀምሮ። መልካሙን ማየት ካልቻልሽ ይሄ ችግር አይደለም። አሁን ብቻዬን ተይኝ። አፈጠጠባት። ጥሩ
በንዴት ተነስታ ኢክራም ፊቷን ታጥባ እንደተመለሰች ወደ ክፍል ገብቶ መማሩን አልፈለገችም። ሉናን እንድትገባ ካደረገቻት በኋላ ትንሽ አየር ለመውሰድ ከክፍሉ በር ፊት ለፊት ያለውን የበረንዳ ግንብ ተደግፋ ቆመች። ብዙም ሳትቆይ ክፍለ ጊዜው መገባደዱን የሚያበስረው ደወል በመላ መምህር አካለ ወልድ ተሰማ። ጸጥታው በአንዴ ድብልቅልቅ ወዳለ ጩኸት ተቀየረ። ከመምህሩ ጋር እኩል አብረው የሚወጡት የአቡ እግሮች ዛሬ ግን መምህሩን ካልቀደም ነው በሚል እየተቁነጠነጡ ነው። እንደለመዱት በአጥር ዘሎ ለማምለጥ ሳይሆን ከኢክሩ ጎን ለመቆም ነበር መቸኮላቸው። ሰሞኑን አቡ በኢክራም ሁኔታዎች ግራ እየተጋባ መጥቷል። ኢክሩ ከክቡ በረንዳ መሃል ወደ ተተከሉት የጽጌረዳ ተክሎች ላይ አይኗን ተክላለች። ይህን ሰሞን ልክ አይደለሽም ታውቁሻል። ግን አቡ ምስጢሩን ሊያውጣጣት መሞከር ጀመረ። ደህና ነኝ። አሁን ችግር እንዳለ ይበልጥ እርግጠኛ ሆነ። ምክንያቱም ኢክሩ አልሐምዱሊላህ ስትል ነውና ደህና የምትሆነው። እሺ ብቻሽ ለምን እዚህ ትቆሚያለሽ? ክፍል አትገቢም? እባክህ እየታዘብኩ ነው። የውሸት ፈገግታ ፈገግ አለች። ምን ታዘብሽ? የዚህኛው ዛፍ ስር መሆን እንዴት ያለ አለመታደል ነው። ወደ አንደኛው የጽጌረዳ ተክል አመላከተችው። እንዴት ይክሩ? ስሩ ከመሬት በታች ሆኖ ይለፋል፣ ይደክማል። ዛፉ ደግሞ ቁመት ይጨምራል፣ ወደ ጎን ቅርንጫፉን ያበዛል። ግን አንድም የጽጌረዳ አበባ አላፈራም፣ እሾህ ብቻ። ሌሎቹን ተመልከት፣ ቁመታቸው አጫጭር ግን ብዙ እንቡጦችን ያቀፉ ናቸው። ታዲያ ይሄ ስር እንዲህ የሚለፋው እንቡጥ ላልታደለ ተክል መሆኑን ቢያውቅ ምን ሊሆን ብዬ እያሰብኩ ነበር። በትንሹ ተከዝ ካለች በኋላ ንግግሯን ቀጠለች። ልክ እንደኔ የበፊቷ ኢክሩ አሁን ያለሁበትን ሁኔታ ቀድማ ብታውቅ እንዲያትለፋም ነበር። ቁመትና ግዝፈት እንጂ በአስተሳሰብ ላይ የጨመርኩት ብናኝ ታህል እድገት የለም። አፈር ለሚበላው ጀሰድ መቃኛ ከማበጀት ይልቅ ላፈራርሰው መሮጤ ዘግይቶ እንደሚቆጨኝ ስር እያለሁ ባውቅ ኖሮ ቀድሜ ራሴን ባጠፋሁ ነበር። አቡ ያላያቸውን የእንባ ዘለላዎች በእጇ ጠረገቻቸው። አንቺ ጥሩ ፈላስፋ ይወጣሻል እናቴ፣ እኔስ ምንም አልገባኝም። ሳቀ። እርሳው በቃ ገጣሚን እኮ ማንም አይረዳውም። ፈገግ ብላ በቆመበት ትታ ወደ ክፍል ገባች። ገጣሚ ነው ያለችኝ? አቡ ከራሱ ጋር አወራ። ቆይ ኢክሩ አንዴ። ሮጥ ብሎ ተከተላት። ከቅድሙ ፈገግታዋ ጋር ሉናና ፋፊን ተቀላቀለቻቸው። ከትምህርት ቤት እንደተመለሱ አቡ ባለፈው ኢክራም ቁም ሳጥን ውስጥ ያገኘውን ወረቀት ከቆሻሻ ልብሶቹ መሃል መፈለግ ጀመረ። ብዙም ሳይለፍ አገኘው። ፈገግ ብሎ አልጋው ጫፍ ላይ ተቀምጦ ከፈተው። በወረቀቱ መሃል የተጠቀለለውን ሰማያዊ ቀለም ያለው ካርድ ለጊዜው አላስተዋለውም። በኢክራም ውብ እጅ ጽሑፍ ወረቀቱ ላይ የሰፈረውን ግጥም ለማንበብ ተጣደፈ። ለዓለሁ ኸይር። እኔ አንተ አበባ ከፍጡር መጣጣም ሩሄ ያልፈቀደች፣ ቢወዱት ልትጠላው መሐላ ያኖረች፣ ከድምጻቸው ምታሸሸኝ ከኮቴያቸው ምታጣላኝ መሆኗ ለኸይር ነው። እንቡጥ እኔ ከማማ ውስጥ መታሰሬ፣ ህልም በሚሉት እንጩጭ ብርሃን መታወሬ፣ ከማማው ጫፍ ስኬት አለ ሰርክ ያለፋኝ፣ ከበታቹ ቆራጭ አለ የሚጎትተኝ። እኔ አንተ አበባ ጫፉን ሽቼ ከመሸገኝ ማማ ሸሸሁ፣ ለፋሁ ደከምኩ ጉልበት ከዳኝ ተምዘገዘብኩ፣ ወደ ጎታቹ ወደ ቆራጩ ኸይር አገኝ ዘንድ ሩሄን ከኔ ያለያየሁ። አንብቦ ጨርሶ አልጋው ላይ በጀርባው ተንጋሎ የግጥሙን ስንኞች ማስተንተን ጀመረ። አበባዋ ኢክሩ ከሰው መቃረኗን ለኸይር ነው አለች። እሺ
ሌሎቹ ደግሞ ተራ የስኬትና ውድቀት ሐሳቦች አይደሉም። ከወገቡ ቀና ብሎ ተቀመጠ። ወዲያው ስልኩ ጠራ። ፀጉሩ ውስጥ ሲርመሰመስ የነበረውን እጁን ከራሱ ላይ አውርዶ ስልኩን ሊያወጣ ወደ ኪሱ ሰደደው። ፋፊ ነበረች። አነሳው። ሄሎ አቡ፣ አሁንም አልተረጋጋህም? ኢክሩን ደውለሽ ብትጠይቂያት አይሻልም ነበር? አቡ ደግሞ አትቆጣ፣ እሷን አውርቼ እኮ ነው ላንተ የደወልኩት። ደግሞ አንተም አስጨንቀኝ ስለነበር ነው አይደል? አብሽሪ፣ ደህና ነኝ። አይኖቹ ቅድም ከግጥሙ ወረቀት ውስጥ ያወጣውን ካርድ ተመለከተው። አንስቶ ለይታው አመቻቸው እና ታረቅን። እንደተጣላን አላውቅም ነበር። አቡ ካርዱ ላይ የተጻፈውን ማንበብ ጀመረ። የሚያውቀው ሆስፒታል ካርድ እንደነበር ለማወቅ ሰከንድ አልፈጀበትም። የኢክራምን ስም አነበበ። የተለየ ነገር አላገኘበትም። እየተበሳጨ አልጋው ላይ ከወረወረው በኋላ መልሶ አነሳው። ቀኑን ተመለከተ። ከሳምንት በፊት ነው። ፋፊ፣ በኋላ ደውልልሻለሁ። መልሷን ሳይጠብቅ ጆሮዋ ላይ ዘግቶባት ካርዱ ላይ አፈጠጠ። ኢክሩ ከሳምንት በፊት ቅዳሜ ከሰዓት የት ነበረች? ራሱን ጠይቆ ማስታወስ ጀመረ። ቅዳሜ ከሰዓት ክላስ ነበረን። ኢክሩ ደግሞ አልመጣችም። ስለዚህ የዛኔ ነበር ማለት ነው ሄደችው። ትላንትና ስልኳን ሲያቀብላት ዶክተር በምህጻረ ቃል ላይ ተጽፎ ያነበበውን ጠዋት ኢክራም ትምህርት ቤት ታማ የነበረበትን ክስተት አከታትሎ አስታወሰ። ኢክሩ አልጋውን በቡጥ ነረተው። ነገሩ ምንም እየገባው አይደለም። ምናልባትም እኮ ዝም ብሎ አሟት ምናምን ይሆናል። ለመረጋጋት ሞከረ። በመጨናነቁና በመረበሹ ውስጥ ግን አንድ ያልተረዳው እውነታ ነበር። ራሱን አመቻችቶ ጋደም እንዳለ ማሰብ ጀመረ። በኢክሩ ዝምታ ውስጥ ያልተጻፈን ለማንበብ የሚፍጨረጨረው ያለ ምክንያት ነውን? ኢክሩን ወዳታለሁ እንዴ? ቆይ ግን ፋፊስ ለምን እንደሆነ አላውቅም፣ ለሱ ያለኝ እይታ ቀንሷል። ከራሱ ጋር መብሰልሰል ጀመረ። ላለማመን እየሞከረ እንጂ ልቡ የሚነግረውን እውነተኛ ስሜት ሳይረዳው ቀርቶ አልነበረም። የእጅ ሰዓቱን ተመለከተ። 11 ሰዓት ከ10 ይላል። ስልኩን አንስቶ ለኢክራም ደወለላት። ሄሎ ኢክሩ፣ የት ነሽ? ምን አገባህ? ከት ብላ ሳቀች። ፈልጌሽ ነበር። ቤት ነኝ ግን እንዳትመጣ። ማለቴ ማንም ስለሌለ ጥሩ አይሆንም። ምን ነው ፈራሽ እንዴ? ለምን አልፈራህም? ጉንድ እኮ ነህ። በእርግጥ ኢክሩን ለምትዳፈረው አንተ መጨረሻ መሰባበር ቢሆንም እኔ ለክብሬ ስል መፍራቴ ማመን ግድ ይለኛል። እሺ ስራ ካልያዝሽ በዚሁ በስልክ ላውራሽ? እሱ ይቻላል። የሆነ ጊዜ ካስታወሽ ስለ ነጻነት ጠይቄሽ ሌላ ጊዜ ጠይቀኝ ብለሽኝ ነበር እና አሁን ንገሪኝ የምትለኝ? አዎ፣ ነጻነት ምንድን ነው? ነጻነት ህያብ ነው ማለት ይበልጥ ግራ ተጋባ። ማለቴ እኔ ስለ ነጻነት የሚሰጥህ ትርጓሜና ሌላ ሰው የሚሰጥህ ትርጓሜ በጣም የተለያየ ነው። ቋሚ ማዕና የለውም። ለምሳሌ ሉና ነጻነትን የማገኘው ከተሰጡኝ ጸጋዎች መልካሙን ብቻ ማየት ስችልና በጸጋዎቼ መብቃቃትንና ማመስገንን ስችል ነው ትላለች። ኑር ሰላም ደግሞ ነጻነት ለኔ ከላይ የታዘዝኩትን በተገቢው መንገድ ስፈጽም፣ ስከለከል የተከለከልኩትን በአግባቡ በመራቅ የማገኘው ደስታ ነው ይላል። አንቺስ? እኔ በረጅሙ ተነፈሰች። ነጻነት ማለት ለኔ ጨለማ ነው። ነጻነት ለኔ በቃ
ጸጥ ያለ ሰፊ በረሃ ላይ በምሽት ቀስ እያሉ መጓዝ፣ ሰማዩ ላይ የተበተኑት ውብ ከዋክብት ላይ መፍዘዝ፣ ጨረቃ ጋር ማውራት። ዌት ከጨረቃ ጋር አወራለሁ ብቻ እንዳትይ አልኩህ። በስተመጨረሻም አንድ ከሰው ጋር የሚያመሳስል ነገር ተገኘልሽ። ተገኘብሽ አትልም ጥርሳም። እንደውም ካሁን በኋላ አልወዳትም። ሰውም አትወጂ። ታዲያ ይሄን ሁላ ነፃነት ብቻዬን እንጂ ሰው ጋር የማገኘው ስለሆነ ኖ ግን ያንቺ ነፃነት የማይገኝ ማለቴ ኢማጂነሪ ብቻ ነው። መሬት የሚወርድ ትርጓሜ የለሽም። አለማግባት ነው። አይዋት ዙራ ወንድን ከመውቀስ አትቆጠብም። እሰይ ኢክሩ ድንገት ጮኸች። ኢክሩ ምን ነው ኢክሩ? መልስ የለም። አቡ ደንግጧል። ስልኩን አልጋው ላይ ወርውሮ በፍጥነት ወደ ውጭ ሲወጣ እናቱ በር ላይ ተቀበሉት። ምን ነው አብዱዋ ወዴት ነው ሩጫው? ኢክሩ ደህና አትመስለኝም። ጥሏቸው ከግቢ ሲወጣ ተከተሉት። ከፍተው ሲገቡ ኢክራም ኮሪደሩ ላይ ተዘርራ ትንሰቀሰቃለች። አቡ ሲደውልላት የተቋረጠው የኡመር ሂሻም ድምፅ ከስልኳ ስፒከር ድምፁን ከፍ አድርጎ ይንቆረቆራል። እሷ ደግሞ ደረቷን በእጆቿ እየጨመደደች እንደ መጮህ ያደርጋታል። ስተነፍስ በግድ ነው። አቡና እናቱ ቶሎ ብለው አንስተው ፍራሹ ላይ ያጋደሟት። ከደቂቃ ስቃይ በኋላ ህመሙ በረድ አለላት። ኢክራሚ ለምን ሐኪም ቤት አንሄድም? ይሄ ነገር ተደጋገመብሽ እኮ። የአቡ እናት ከህመሟ በከፊሉ አገግማ ለመረጋጋት የምትሞክረውን ኢክራምን እያዩ ደህና ነኝ እኮ ማዘር፣ አሁን ይተወኛል። ፈገግ ለማለት ሞከረች። የውሸት ፈገግታ በሆነ ተአምር ደህና ስላለ መሆኗ ብትነግራቸው አብረዋት ቢታመሙ ተቃቅፈው ቢያለቅሱ በወደደች ነበር። ነገር ግን ማናቸውም በሷ ምክንያትን ባንድ ያፈሱ ህሊናዋ አልፈቀደላትም። በውስጧ እያነባች ከላይ ፈገግ ትላለች።